ሰላም እንዴት ናችሁ? ደህና ናችሁ? ዛሬ የስናክ ቀን ነው። ስናካችን እንሰራለን። የልጆች ስናክ ለእናንተም ይሆናል፣ ለትልቆች ለአዋቂዎች። ግን ሱፌ ተዘግቷል አውቃለሁ። ሆዳቸው ግን አልተዘጋም። ይበላሉ፣ ቤትም ቢሆን ስናክ ይበላሉ። ስለዚህ በደንብ ተከታተሉን። 6 ደቂቃ ብቻ ከሰጣችሁኝ የሚገርም ስናክ የሚገርመው በጣም መጣፈጡ ብቻ አይደለም፣ በአጭር ደቂቃ በቀላሉ መሰራቱ። ተከታተሉ እስከ መጨረሻው። ታዲያ ለዚህ የሚያስፈልገን ስላይስ ዳቦ ያስፈልገናል፣ እንቁላል ያስፈልገናል፣ ቫኒላ ያስፈልገናል፣ ጨው ያስፈልገናል፣ ቀረፋ ያስፈልገናል፣ በስተመጨረሻ ዘይት ያስፈልገናል። ሌላ መጥበሻ ለመጥበስ። አሁን ስራችንን እንጀምራለን። ቦላችንን እናዘጋጃለን። እንቁላላችንን ሰብረን እናደርግበታለን። ቀረፋ ለእንትኑ ነው፣ ለሽታውም ለጣዕሙም ትንሽ ስለዚህ ሲቋጠር ሽታ እንዳያመጣ እንቁላል እናደርግበታለን። ጨው የተወሰነች እናደርግባታለን። ቫኒላ ለጣዕሙ ትንሽ ጠብ እናደርጋለን። ይሄንን መምታት ነው። መተን ጨረስን። ስለዚህ አሁን መጥበሻችን እናግለን መጥበስ። ይሄው ነው። መጥበሻችን እናግላለን፣ ዘይት እናደርግበታለን። ይሄን እየነከረን መጥበስ ነው። የሚገርም ቀላል፣ ፈጣን፣ ጣፋጭ የሆነ ስናክ እናገኛለን። ለእኛም እንደ ሆዳችን ትንሽ ራብ ሲያደርገን እቺን ጠበስ አድርገን ፍርፍር አድርገን ከምንበላ በዚህ መልኩ ብንበላ በጣም የጣፈጠ ቆንጆ ስናክ እናገኛለን። አሁን መጥበሻችን እየጋለ ነው። ዘይት እናደርጋለን። ዘይቱን እናደርሰዋለን። ምንድነው የምናደርገው? ስላይስ ዳቦችን ወስደን ነከር እናደርገውና በዚህ መልኩ አድርገን ከዛ መጥበሻችን ላይ ማስቀመጥ። እቺንም ወስደን ነከር እንዲህ ከገለበጥ ነው በኋላ ያችሁት ውበቱ እንዴት እንደሚያምር። ትንሽ ዘይት በነገራችን ላይ ምግብ ስንሰራ በተቻለ አቅም ቀልጠፍ ፈጠን ራሳችንን ሰውነታችንን ሬዲ ማድረግ አለብን። ልዝዝ ካልን ምግቡ ራሱ ለዘዝ ስለሚልብን ቅልጥፍ ለማለት እንሞክር። ነቃ ብለን በትኩረት አስበንበት ነው መስራት ያለብን። ይሄ እጅግ በጣም ቀላል የሆነ ስናክ ነው። እንቁላልን በሌላ መልክ እንደመብላት ማለት ነው። አልቋል። ውበቱን እንግዲህ ተመልከቱት። በጣም ነው የሚያምረው። እቺን ምሳቃችን ውስጥ ከተን ልጆቻችን መሸኘት ይችላለን። ቁርስ ላይም ለቁርስም ይሆናል። ይሄንን እንደ ቁርስ ቢበሉት በዚህ መልኩ ስናካችን መስራት እንችላለን። በጣም በአጭር ደቂቃ። እውነቴን አይደል? ይገርማል ያልኩት እንደዚህ ቀላል በጣም አጭር ደቂቃ ስለሚወስድ ነው። እንግዲህ ይሄን ይመስላል ስናካችን ዛሬ። እንዴት ነው? ምርጥ ነው አይደል? በጣም በአጭር ደቂቃ ቆንጆ የሚጣፍጥ ነገር፣ ለየት ያለ ነገር ሰርተን አቅርበናል በብልህ ማዕድ። እንግዲህ ብልህ ማዕድን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋራችን ሁኑ፣ ቤተሰቦቻችን ሁኑ። ከዚህ በኋላም በተከታታይ በጣም ብዙ አይነት ስናኮችን ብዙ አይነት ምግቦችን ለእናንተ እናደርሳለን። እናንተ ደግሞ ያያችሁትን ቤታችሁ በመተግበር
ኮሜንት በማድረግ የራሳችሁ ደግሞ ሀሳብ ካላችሁ በማጋራት እኛ ከእናንተ የመጣውን ሀሳብ እዚህ እንሞክረዋለን፣ ሰርተን እናየዋለን። አብራችን ቆዩ። በነገራችን ላይ ግን ስትሰሩ ቀለል አድርጉት፣ ምንም አታካቡት፣ ቀላል ነው። ሰላም